በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኝ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወራት ደመወዝ እንዳይከፈል የሚል ጥብቅ መመሪያ አስተላለፈ። ዝርዝር አለን። ህወሓት በትግራይ ክልል ትምህርት ቤቶች ከመደበኛው ጊዜ ማለትም ከሰኔ 30 ቀድመው እንዲዘጉ አዟል። ዝርዝሩን ይዘነዋል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ የሸኔ ታጣቂዎችን በተመለከተ አስደንጋጭ መረጃዎች ተሰምተዋል። መረጃውን አካተነዋል። አሜሪካ የኢራንን ዘይት የጫነችና ማዕቀብ የተጣለባት ስካይዌቭ መርከብን በህንድ ውቅያኖስ ላይ መያዟ ተሰምቷል። ዝርዝር አለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ያደረጉትን ይፋዊ ጉብኝት አጠናቀው ከወጡ ከቀናት በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቻይና ቤጂንግ ይፋዊ ጉብኝት እያደረጉ ነው። ሙሉውን ይዘነዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኝ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወራት ደመወዝ እንዳይከፈል የሚል ጥብቅ መመሪያ አስተላለፈ። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላለፉት የጽሑፍ ትዕዛዝ ለሁለት ወራት ደመወዝ የለም። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤቶች ጭምር ባስተላለፉት የጽሑፍ ትዕዛዝ ለሁለት ወራት ደመወዝ የለም፣ ይህንን ከወዲሁ እወቁት ሲሉ አስጠንቅቀዋል። ለውሳኔው እንደ ምክንያት የቀረበው የሀብት ውስንነት መኖሩና ፍትሃዊ የደመወዝ ማስተካከያ ለማድረግ መታሰቡ ቢሆንም ቡድኑ ፌዴራል በጀት ከልክሎናል በማለት አስቸኳይ የሀብት ማሰባሰብ ሥራ እንዲጀምርም አዟል። ይህን ይፋዊ መግለጫ የበጀት እጥረት ቢለውም ታዛቢዎችና የፖለቲካ ተንታኞች ግን ውሳኔው ህወሓት ለሌላ አዲስ ጦርነትና ወታደራዊ ግጭት እያደረገ ያለውን ስውር ዝግጅት የሚያሳይ ግልጽ ማሳያ ነው ይላሉ። ህወሓት በትግራይ ክልል ትምህርት ቤቶች ከመደበኛው ጊዜ ቀድመው እንዲዘጉ ማዘዙ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው የጊዜ ሰሌዳ አንድ ወር ቀድመው እስከ ግንቦት 30 ቀን ድረስ ሙሉ በሙሉ እንዲዘጉ መመሪያ ማስተላለፉ ተነግሯል። የክልሉ ትምህርት ቢሮ ባወረደው ትዕዛዝ መሰረት ትምህርት ቤቶች ተማሪዎቻቸውን በአስቸኳይ ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል። ይህ ውሳኔ የተላለፈው ክልሉ ከፍተኛ የፖለቲካና የውትድርና ውጥረት ውስጥ ባለበት ወቅት ሲሆን ቡድኑ በሰኔ ወር አዲስ ጦርነት ለመክፈት ማቀዱንና የአስቸኳይ ጊዜ አዋጅ ለማወጅ እየተዘጋጀ መሆኑን የሚዲያ ምንጮች ገልጸዋል። ይሁን እንጂ ድንገተኛ የትምህርት መዘጋት ውሳኔና በክልሉ እየተካሄደ ያለው የኃይል ማሰባሰብ ሥራ በነዋሪዎችና በወላጆች ዘንድ ከፍተኛ የግጭት ስጋት መፍጠሩን መረጃዎች አመላክተዋል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ የሸኔ ታጣቂዎችንና ቤተሰቦቻቸውን ቡድኑ እየገደለ አፍኖ እየወሰደና ቤታቸውን እያቃጠለ ይገኛል ሲል ከሰሰ። በክልሉ በተለያዩ አካባቢዎች አርሶ አደሮችን የመዝረፍ፣ ሰዎችን አግቶ የማስለቀቂያ ገንዘብ የመጠየቅና ባለሀብቶችን በማስፈራራት ከፍተኛ መጠን ያለው ገንዘብ የመቀበል ወንጀሎችን የሚፈጽሙት የሸኔ ታጣቂዎች ናቸው ሲል የከሰሰው ቢሮ ታጣቂዎቹ ከሻዕቢያ ከህወሓትና ሌሎች ጠላቶች ተልእኮ የሚቀበሉ ናቸው በማለት ጭምር ወንጅሏል። ጥቂቶቹ ታጣቂዎች ከተራ ዝርፊያ ያለፈ ምንም አይነት ፖለቲካዊ ዓላማ እንደሌላቸው የቢሮ ኃላፊ ኮሚሽነር ጀነራል አራርሳ መርዳሳ መናገራቸውን ቢሮ በይፋዊ ማህበራዊ ትስስር ገጹ ባሰራጨው መረጃ ገልጿል። ኮሚሽነር ጀነራል አራርሳ የመንግስትን የሰላም ጥሪ በማይቀበሉ ታጣቂዎች ላይ የጸጥታ ኃይሎች አስፈላጊውን እርምጃ ይወስዳሉ ማለታቸውንም ከቢሮ መረጃ ላይ ተመልክተናል። አሜሪካ የኢራንን ዘይት የጫነችና ማዕቀብ የተጣለባት ስካይዌቭ መርከብን በህንድ ውቅያኖስ ላይ መያዟ ተሰማ። የዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር ከኢራን ጋር ግንኙነት ያላትንና ማዕቀብ የተጣለባትን ስካይዌቭ የተባለች የነዳጅ ጫኝ መርከብ በህንድ ውቅያኖስ ላይ በቁጥጥር ስር አውሏታል። መርከቧ ባለፈው የካቲት ወር ላይ ከኢራን የከርግ ደሴት የተጫነ ከ1 ሚሊዮን በርሜል በላይ ድፍድፍ ዘይት ይዛ እንደነበር ተገልጿል። ስካይዌቭ የተባለችው ይህች መርከብ የኢራንን ነዳጅ በማጓጓዝ ላይ በመሳተፏ ምክንያት ባለፈው መጋቢት ወር ላይ በአሜሪካ የኢኮኖሚ ማዕቀብ ተጥሎባት ነበር። መርከቧ የማላካ ባህረ ሰላጤን አቋርጣ በማሌዥያ ምዕራባዊ የባህር ጠረፍ አካባቢ ስትጓዝ እንደነበር የመርከብ መከታተያ መረጃዎች ያሳያሉ። ይህ የአሜሪካ እርምጃ የመጣው በዋሽንግተንና በቴህራን መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በተፋፋመበትና ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ ጥቃቶችን ዳግም ለመጀመር በማስፈራራት ላይ ባሉበት ወቅት ነው። በተያያዘ ዜና ቴህራን በጃንፋዳ ጥንዶች ዘመቻ ወደ 1000 ለሚጠጉ ሙሽሮች ሰፊ የሆነ የጅምላ ሰርግ ስነ ስርዓት አከናውናለች።
ወታደራዊ ጭብጥ ያላቸውን የሰርግ ኮንቮዮችን በማሳየት በዋና ዋና የከተማ አደባባዮች ላይ ስነ ስርዓቶች በአንድ ጊዜ ተካሂደዋል። ዝግጅቱ እየጨመረ በመጣው ኢኮኖሚያዊ ችግር የተነሳ ተመጣጣኝ ወጪ ያለው ጋብቻን ለማከናወን የቤተሰብ እሴቶችንና ማህበራዊ አንድነትን ያበረታታል ብለው እንደሚያምኑ የቴህራን መንግስት ባለስልጣናት ተናግረዋል። በዋና ከተማዋ ዋና ዋና አደባባዮች ላይ በተካሄደው መጠነ ሰፊ የሰርግ ስነ ስርዓት ላይ በጃንፋዳ ጥንዶች ዘመቻ የተደራጀው ይህ ዝግጅት በኢራን ብሔራዊ የጋብቻ ቀን ተብሎ ከሚከበረው የዙል ሒጃ አንደኛ ቀን ጋር ተገጣጥሟል። ቀኑ ትልቅ ሃይማኖታዊ ጠቀሜታ ያለው ሲሆን ይህም የኢማም አሊና የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ፋጢማ ጋብቻ መታሰቢያ በዓል ሲሆን ይህም በእስልምና ባህል እንደ የቤተሰብ ህይወትና የታማኝነት ሞዴል ተደርጎ የሚወሰደው ህብረት ነው። ካለፉት ዓመታት በተለየ ባለስልጣናቱ በርካታ የከተማ ማዕከሎችን በአንድ ጊዜ ወደ ሰርግ ቦታዎች የሚቀይር የተቀናጀ ቅርጸትን ተግባራዊ አድርገዋል። ወጣት ጥንዶች የሚያጋጥማቸውን የገንዘብ ሸክም በማቃለል ጋብቻን ለማስተዋወቅ የታለመውን ስነ ስርዓት ለመከታተል በሺዎች የሚቆጠሩ ነዋሪዎች በቴህራን የህዝብ አደባባዮች ተሰብስበው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ያደረጉትን ይፋዊ ጉብኝት አጠናቀው ከወጡ ከቀናት በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቻይና ቤጂንግ ይፋዊ ጉብኝት እያደረጉ ነው። ትራምፕን አስተናግዳ የሸኘችው ቻይና ወዲያውኑ ከሞስኮ ጋር በመቀናጀት በዋሽንግተን ላይ ያነጣጠረ ጠንካራ የጋራ መግለጫ አውጥታለች። የቻይናው ፕሬዝዳንት ዢ ጂንፒንግ እና ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ካደረጉት ውይይት በኋላ ባወጡት በዚህ የጋራ መግለጫ አሜሪካ በመላው ዓለም የምታካሂዳቸውን ወታደራዊ ጀብዶችና በሌሎች ሀገራት ላይ የምትፈጽማቸውን ድንገተኛ ወታደራዊ ጥቃቶች አውግዘዋል። በተለይም እንደ ኢራንና ቬንዙዌላ ባሉ ሀገራት ላይ ያነጣጠረ እንደሆነ በሚታመነው በዚሁ መግለጫ ድርድርን ሽፋን በማድረግ ጥቃት መፈጸምን፣ የሉዓላዊ ሀገራት መሪዎችን መግደልን፣ በሀገራት የውስጥ ጉዳይ ጣልቃ መግባትን፣ መሪዎችን በቁጥጥር ስር አውሎ ለፍርድ ማቅረብን፣ የመንግስት ለውጥ ለማድረግ መሞከር ሁለቱ መሪዎች በጥብቅ ተችተዋል። አሜሪካ የምትወስዳቸው እነዚህ እርምጃዎች የተባበሩት መንግስታት ድርጅት ስምምነቶችንና ዓለም አቀፍ ሕግጋትን ክፉኛ የሚጥሱ መሆናቸውን ቤጂንግና ሞስኮ በጋራ ባወጡት መግለጫ ማሳወቃቸውን ቢቢሲ ዘግቧል። የቻይናው ፕሬዝዳንት ዢ ጂንፒንግ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱትን ጦርነት ለመግታት አስቸኳይ ተኩስ አቁም እንዲያደርጉና ዲፕሎማሲያዊ ውይይቶች ዳግም እንዲደረጉ ጥሪ በማቅረብ የቀጠለው ግጭት ሰፊውን መካከለኛ ምስራቅ ቀጠና ሊያናጋ እንደሚችል አስጠንቅቀዋል። የቻይና ውጭ ጉዳይ ሚኒስትር ባወጣው መግለጫ ፕሬዝዳንት ዢ ጂንፒንግ ከፕሬዝዳንት ቭላዲሚር ፑቲን ጋር ትላንት ባደረጉት የስልክ ውይይት ተኩስ አቁም ማወጅና ግጭቶችን ማስቆም አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ሲሉ ተናግረዋል። የቻይናው ፕሬዝዳንት አክለውም ኃይልን መጠቀም ዓለም አቀፍ አለመግባባቶችን ለመፍታት ትክክለኛው መንገድ አይደለም ያሉ ሲሆን ወታደራዊ መባባስ ቀጠናዊ ውጥረቶችን ይበልጥ ከማባባስ ውጭ የሚያመጣው መፍትሄ እንደሌለ አስገንዝበዋል። የእስራኤል አየር መንገድ በኢራን ጦርነት የተነሳ ኪሳራ እንደደረሰበት አስታወቀ። ኤል አል የእስራኤል አየር መንገድ በመጀመሪያ ሩብ ዓመት ኪሳራ እንደደረሰበት አስታውቋል። በኢራን ላይ የተደረገው ጦርነት የእስራኤልን አየር ክልል ለንግድ በረራዎች ዝግ አድርጎታል ሲል አየር መንገዱ ገልጿል። የእስራኤል ባንዲራ ተሸካሚ የሆነው ኤል አል ከጥር እስከ መጋቢት ባለው ጊዜ ውስጥ 67 ሚሊዮን ዶላር የተጣራ ትርፍ እንዳጣ ከአንድ ዓመት በፊት ከ96 ሚሊዮን ዶላር የተጣራ ትርፍ ከነበረው ጋር ሲነጻጸር ከፍተኛ ጉዳት ደርሶበታል። ኤል አል ከሼኬል ጋር ሲነጻጸር ደካማ የዶላር ገቢና የነዳጅ ወጪዎች ከፍተኛ መሆን በሩብ ዓመቱ ወደ 562 ሚሊዮን ዶላር ገቢ እንዲቀንስ አድርጓል ብሏል። የእስራኤል አየር መንገድ በጦርነቱ 145 ሚሊዮን ዶላር የደረሰ ጉዳት በመጀመሪያው ሩብ ዓመት 90 ሚሊዮን ዶላር፣ በሁለተኛው ሩብ ዓመት ደግሞ 55 ሚሊዮን ዶላር ጉዳት ደርሶበታል። በሌላ መረጃ አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናውም ያለፈ እንደሚሆን የኢራን አብዮታዊ ዘብ አስጠነቀቀ። ቢሆንም ፕሬዝዳንት ዶናልድ ትራምፕ እና እስራኤል በድጋሚ ኢራን ላይ ጥቃት ለመጀመር እየዛቱ ይገኛሉ። የኢራን አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለው ጦርነት ከቀጠናውም ይሻገራል ብሏል። አብዮታዊ ዘቡ አያይዞም የምንወስደው ደምሳሽ እርምጃ አስባችሁ የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል።